ጾመ ነነዌ። የዚህ ጾም ስም የዮናስ ጾም ለምን ተባለ? ለመሆኑ ነብዩ ዮናስን የዋጠው የባህር እንስሳ ምንድነው? እንኳን ለነነዌ ጾም በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጾመ ነነዌ ወይንም የዮናስ ጾም። ዮናስ ማለት ርግብ የዋ ማለት ሲሆን ከ12ቱ ደቂቀ ነቢያት አንዱ ነው። በሰራብታ ተወልዶ ያደገው ነብዩ በልጅነቱ ታሞ ሞቶ ነበር። ታላቁ ነብዩ ኤልያስ ግን 7 ጊዜ ጸሎት አድርጎ ከሞት አስነስቶታል። እናቱ የሰራብቷ መበለት ደግ ሴት ነበረች። ቅዱስ ዮናስ በእድሜው ከፍ ሲል የቅዱስ ኤልያስ ደቀ መዝሙር ሆነ። የነብዩ ኤልሳዕና አብድዩም ባልንጀራ ነበረ። ነብየ እግዚአብሔር ኤልያስ ካረገ በኋላ ልደተ ክርስቶስ በ800 ዓመት አካባቢ የነነዌ ሰዎች ኃጢአት ከመስፈርቱ በማለፉ የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ መጣ። ሂድና ለነነዌ ሰዎች ንስሐን ስበክላቸው አለው። ከነቢያት ወገን ከሙሴና ከዳዊት ቀጥሎ የዮናስን ያህል የዋህ ገራገር የለምና እንቢ አለ። ሰምቶም ዝም አለ። እግዚአብሔር እየደጋገመ ሲናገረው ግን እንዲህ የሚዘበዝበኝ ከፊቱ ብቀመጥ አይደል ብሎ ወደ ተርሴስ ኮበለለ። ወገኖቼ አንድ ነገር ልብ እንበል። እንኳን ነብየ እግዚአብሔር ቅዱስ ዮናስ እኛ ክፉዎችም ከጌታ ፊት መሸሽ እንደማይቻለን ጠንቅቀን እናውቀዋለን። ታዲያ ለምን ሸሸ ቢሉ ጥበበ እግዚአብሔር በውስጡ ስለነበረበት ነው። ምክንያቱም ዮናስ በአሳ አንበሪ ሆድ 3 ቀን ሌሊት ኖሮ ሙስና ጥፋት ሲያገኘው መውጣቱ ለጌታ ትንሣኤ ጥላ ወይንም ምሳሌ ነው። ለዚህ ምስክሩ ራሱ ጌታችን ነው። ቅዱስ ዮናስ በገንዘቡ ዋጅቶ ወደ መርከብ በገባ ጊዜ ታላቅ ማዕበል ሆነ። የእምነት ሰው ነውና እንዲያ እየተነዋወጡ እርሱ በእርጋታ ተኝቷል። እነርሱ ግን ቀስቅሰው ቢጠይቁት ዕጣ ወድቆበታልና የኔ ጥፋት ስለሆነ ወደ ማዕበሉ ጣሉኝ አላቸው። እያዘኑ ቢጥሉት ታላቅ ጸጥታ ሆነ። እነዚህ አሕዛብም እግዚአብሔርን በመስዋዕትና በስዕለት አከበሩ። ዮናስ ግን በማዕበልና በአሳ አንበሪ ሆድ ውስጥ ለ3 ቀናት ጸለየ። አሳ አንበሪው በ3ኛው ቀን ወደ ነነዌ ተፋው። ቅዱሱም ንስሐን ሰበከ። የነነዌ ሰዎች ኃጢአታቸውን አምነው ቢጸጸቱ ከሰማይ ወርዶ ከደመና ደርሶ የነበረው የእሳት ማዕበል ተመልሶላቸዋል። የነብዩ ትንቢት ግን አልቀረምና ታላቋ ነነዌ ከ3 ዓመታት በኋላ ጠፍታለች። ቅዱስ ዮናስ ግን በቀሪ ዘመኑ ፈጣሪውን እያገለገለ ኖሯል። ጠቅላላ ዕድሜውም 170 ዓመት ነው። ዛሬ ያለን ሁላችን ሀገራችን ነነዌን ህዝቦቻቸውን ከመሰልን ሰንብተናል። በእርግጥ እንደ ነነዌ እሳት አይዘንብብን ይሆናል። ነገር ግን የዘላለም እሳት ይጠብቀናል። ንስሐ ካልገባን የሚመጣብን ቅጣት የሚከፋ ይሆናል። ክፉና መንዘራ ትውልድ ምልክት ይሻል። ከነብዩም ከዮናስ ምልክት በቀር ምልክት አይሰጠውም። ዮናስ በአሳ አንበሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል። የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል። በዮናስ ስብከት ንስሐ ገብተዋልና። እነሆም ከዮናስ የሚበልጥ ከዚህ አለ። ማቴዎስ ምዕራፍ 12 ከቁጥር 39። በአንዳንድ ቦታዎች ላይ የዚህ ጾም ስም የዮናስ ጾም ይባላል። ሆኖም ግን ቀደምት መዛግብት ላይ ሰፈሩ መረጃዎች የነነዌ ጾም በሚለው ይሄዳሉ። እዚህ ጋር የምንዘክረው የነነዌ ሰዎች የጾሙትን ጾም ብቻ ሳይሆን ነብዩ ለ3 ቀን በአሳው ሆድ ውስጥ መቆየቱን እናስባለን። የዚህ ጾም ታሪክ ወደ ኋላ ይዘን ስንሄድ የሶሪያ ኦርቶዶክስ ቤተክርስቲያንን እናገኛለን። ይህ ጾም በሶሪያ ኦርቶዶክስ ቤተክርስቲያን ታሪክ ውስጥ ከ4ኛው መቶ ክፍለ ዘመን ጀምሮ ሲጾም የነበረ ነው።
በዚህም ጾም ምክንያት ብዙዎች ከአደጋ ለመዳን ችለዋል። ለመሆኑ ነብዩ ዮናስን የዋጠው የባህር እንስሳ ምንድነው? ግዕዙ አንበሪ ይለዋል። ብዙዎች አሳ አንበሪ በማለት ዛሬ ላይ በተለምዶ የምናውቀው ትልቁ አሳ ዮናስን እንደዋጠው ይናገራሉ። ግሪኩ ኬቶስ ይለዋል። ትርጉሙም ታላቅ የባህር እንስሳ ማለት ነው። ሊቁ ኒቆዲሞስ ገዳማዊ ስለዚህ ኬቶስ የተባለ የባህር እንስሳ ሲናገር እንዲህ ይላል። ዕውቀትንና መማርን ለሚወዱ ሰዎች ስለ ኬቶስ እንዲህ ብለን እናገራለን። ቴዎክለስ እንዳለው ከሆነ ኬቶስ ከ10 መርከብ የበለጠ ነው። አሊያንስ እንደተናገሩ ደግሞ ከዝሆን 5 ጊዜ ይበልጣል። ኤራቶስቴንስ ሲናገር ደግሞ 50 ኪዩቢት 23 ሜትር በላይ ርዝማኔ አለው ይለናል። እነዚህን ጥንታዊ ሰዎች በመከተል ታላላቅ አባቶች ስለ ኬቶስ ግዙፍነት ይናገራሉ። ታላቁ ቅዱስ ባስልዮስ ኬቶስ ሰውነቱ እንደ ትልቅ ተራራ ያለ እንደሆነና ደሴት እንደሚመስል ይነግረናል። ታላቁ አምብሮስ ደግሞ ሲናገር ኬቶስ ሲዋኝ ቀና ቢል ሰማይን እንደሚነካ ሁሉ ግዙፍ እንደሆነና ትልቅነቱ እንደ ደሴት ወይንም እንደ ተራራ እንደሚመስል ይናገራል። ኤዎስጣቴዎስ ዘአንጾኪያ ደግሞ በአክሲማሮስ ሲነግረን ኤስፒዶኮልን የታለው ኬቶስ እጅግ ግዙፍ ከመሆኑ የተነሳ ሰዎች ሲያዩት ደሴት እንደሚመስል ተናግሯል። ሐዋርያትም ሰብአ ነነዌ የተነሳሃያን አብነት ናቸውና ሥርዓቱም ጾሙም አይቀር ብለው ሰርተውታል። እኛም በጾምና በጸሎት ከፈጣሪያችን ምሕረትና በረከት ለማግኘት ስንል እንጾመዋለን። በተጨማሪም የጾም ለአብይ ጾም መዘጋጃ በመሆን ያገለግላል። የፊታችን ሰኞ የሶስቱ ቀናት ጾመ ነነዌ ይገባል። ጾሙ ከመግባቱ አስቀድሞ ኦርቶዶክሳውያን ሁላችን ንስሐ እንግባ። ከዚህ ንስሐ ጋር የተዋጀውን የነነዌን ጾም ጠዋት በኪዳንና ከሰዓት በቅዳሴ ማታ ደግሞ በጸሎተ ምህላ በየአጥቢያችን የተገኘን አምላካችንን እንማጸነው። ጾሙን የሰላም፣ የፍቅር፣ የበረከት፣ የድህነት ያድርግልን። ወስብሐት ለእግዚአብሔር።